አዲስ አበባ በርሜል ጊዮርጊስ ለመድረስ የሚያስፈልገን ብር በዝርዝር ፕሌን ስንነሳ አስቸኳይ ፕሌን እንግዲህ ደርሶ መልስ እስከ 13000 ብር ሊፈጅብን ይችላል። ቀድመን የምንቆርጠው ደግሞ ከ10000 እስከ 11000 ሊሆን ይችላል ማለት ነው። አልጋ ስንነሳ ደግሞ ባህር ዳር ላይ አንድ ቀን እናራለን። ቢያንስ አልጋ 500 ብር ቢሆን 1000 ብር ይሆናል። ገለጉ አልጋ 300 ነው፣ 600 ብር ይሆናል ደርሶ መልስ ማለት ነው። ስለዚህ የአልጋ ቶታል ብር 1600 ብር ይሆናል ማለት ነው። ምግብ ደግሞ በጉዞ ላይ ያለነ ከአዲስ አበባ በርሜል ለመድረስ በትንሹ እስከ 2000 ብር ገደማ ይፈጅብናል ደርሶ መልስ ማለት ነው። ከጸበል ካለነው ውጭ የሚያስፈልገን ብር ማለት ነው። ምግብ 2000 ብር ያስፈልገናል። ይህ መኪና ደግሞ ከባህር ዳር ገለጎ 600 ብር ነው ደርሶ መልስ 1200። እንዲሁም ከገለጎ በርሜል ደግሞ 400 ብር ነው በባጃጅ ደርሶ መልስ 800 ይፈጃል ማለት ነው። ስለዚህ በድምሩ ለመኪና ትራንስፖርት ደግሞ 2000 ብር ይፈጅብናል ማለት ነው። እንዲሁም በጠቅላላ እንግዲህ የሁሎችን ድምር ደምረን ስናየው ደግሞ የፕሌኑ ቲኬት በአስቸኳይ ሆኖ በሂሳብ ስንሰራ ከ18600 ብር እስከ 20000 ብር ሊፈጅብን ይችላል ማለት ነው። የፕሌኑ ደግሞ ቀድመን ከቆረጥ ነው ከ15600 ብር እስከ 17000 ብር ድረስ ይሆናል ማለት ነው። ስለዚህ ያንን ታሳቢ አድርገን መምጣት እንችላለን ማለት ነው። ስለዚህ ጸበል ላይ የምትጠቀሙት ወጪ ደግሞ እንግዲህ ሌላ ሂሳብ ይሆናል ማለት ነው። አሁን ዛሬ የሰራሁላችሁ ሂሳብ በትራንስፖርት ላይ ያላችሁ የምታወጡትን ብር ብቻ ነው ማለት ነው ደርሶ መልስ። ስለዚህ ጸበል ላይ ያለውን ደግሞ ራሳችሁ ሂሳብ ስሌቱን መስራት ስለምትችሉ፣ ስለዚህ ከባህር ዳር በርሜል ለመድረስ 288 ኪሎ ሜትር ገደማ ይሆናል ማለት ነው። ይህን ቪዲዮ ለእናንተ ለመስራት በጣም ብዙ ድካም ነው ማለት። ስለዚህ ሼር፣ ኮፒ ሊንክ እንዲሁም ፎሎ እያደረጋችሁ እንድታበረታቱኝ ነው የምጠይቃችሁ ማለት ነው። ስለዚህ ጥያቄ፣ አስተያየት፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።